ስልካችሁ ላይ ኖቲፊኬሽን ሲገባላችሁ እንደዚህ እንዲያምርላችሁ የምትፈልጉ ከሆነ አንድ ሴቲንግ ኦን በማድረግ ብቻ እንዴት እንደምታስተካክሉ አሳያችኋለሁ። ከዚያ በፊት ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ እዚች ጋር የፕላስ ምልክቷን በመንካት ቤተሰብ መሆን ትችላላችሁ። እንዴት እንደምታስተካክሉ ላሳያችሁ። ወደ ቪዲዮ እሺ፣ በመጀመሪያ ወደ ጉድ ላክ አፕ ትሄዱና እዚህ ጋር ኤጅ ላይቲንግ የሚላለ እሱን ትነካላችሁ። ከዛችኛውን ኦፍ የነበረችውን ኦን ታደርጋላችሁ። በመቀጠል የኛውንም ኦን ካደረጋችሁ በኋላ አንድ ጊዜ የኛውን ትነካላችሁ። ከዛ እዚህ ጋር የተለያዩ አማራጮችን ትፈልጋላችሁ። የተመቻችሁ ላይ ካደረጋችሁ በኋላ ደን ታደርጋላችሁ። ከዛ በመቀጠል እዚህ ጋር ሾው አፕ አይከን የሚለውንም ኦን ታደርጉና በቀላሉ ስልካችሁን እንደዚህ ኖቲፊኬሽን ሲገባላችሁ ማሳመር ትችላላችሁ። በዚህ አጋጣሚ ደግሞ የቲክቶክ አካውንት መግዛት ሆነ መሸጥ የምትፈልጉ ወይም ጉድ ላክ አፕ ለማውረድ የምትፈልጉ እንዴት እንደምታወርዱ ያችሁ እዚሁ ቲክቶክ ላይ እንዳላችሁ የሼር ምልክቷን ትነኩና ወደ ቴሌግራም ተገባላችሁ። ከዛ አንድ ጊዜ ትመለሱና ሰርች ማድረጊያው ላይ @ጸግሽ _7 ስትሉ እዚህ ጋር ከ27 ሰብስክራይበር በላይ ያለውን ቴሌግራም ቻናል አመጣላችኋል። እዛ ላይ ገብታችሁ ጉድ ላክ አፕንም የቲክቶክ አካውንት መግዛትም ሆነ መሸጥ ትችላላችሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳረሳ። መልካም